ማንንም ሳያየው በዝምታ ያለቀሰባቸው ሌሊቶች ነበሩ። ዛሬ በዓለም ዙሪያ በሚሊዮን የሚቆጠሩ ሰዎች ስሙን እየጠሩ ይጮሃሉ፣ ይከተሉታል። እብድ ነው፣ ተወዳጅም ነው። ሚሊዮነሩ አይሾስፒድ ከዚህ ሁሉ ጭብጨባና ዝና ጀርባ ስፒድ በጨለማ ክፍል ውስጥ ብቻውን ያለቀሰባቸውን ቀናት ስንቶቻችን እናውቃቸዋለን? ስፒድ በ2005 አሜሪካ ኦሃዮ ግዛት ሲወለድ ህይወት ምንም አይነት ምርጫ አልሰጠችውም ነበር። ቤተሰቡ በድህነት ይማቅቅ ነበር። ገና በ14 ዓመቱ እናቱንና ቤተሰቡን ከዚህ ችግር ለማውጣት ብቸኛ አማራጩ መረጠ፣ ዩቲዩብ። ነገር ግን ጉዞ በበረሃ በሐሩር ፀሐይ ከውሃ ጥም ጋር እንደመጓዝ ነበር። በአንዲት ጠባብና ጨለማ ክፍል ውስጥ በተሰባበረ ስልክ ሌሊቱን ሙሉ ይጮሃል፣ ይደክማል። ግን ጠዋት ሲነቃ ቪዲዮውን የሚያየው አንድም ሰው አልነበረም። ያሰበው አልሆነ አለ። በዚህ ጊዜ ማንንም ሳያየው በዝምታ ክፍሉን ዘግቶ ያለቀሰባቸው ሌሊቶች በጣም ብዙ ነበሩ። ነገር ግን ስፒድ አልተንበረከከም። 2021 ያላሰለሰ ጥረቱ፣ ያ ተስፋ ያልቆረጠ የእብደቱ ጉልበት እና ለክርስቲያኖ ሮናልዶ ያለው ንጹህ ፍቅር ዓለምን አንቀጠቀጠው። ቪዲዮዎቹ በየቀኑ ቫይራል መሆን ጀመሩ። ስፒድ ፍጥነት የሚለው ስሙ ከድህነት የወጣበትን ፈጣን ጉዞ ያሳየ አሻራም ሆነለት። ዛሬ እሱ ከዓለም ታዋቂ ሰዎች ጋር እኩል ይቀመጣል። ዛሬ ያለንበት ቦታ የቱንም ያህል ጠባብና ጨለማ ቢሆን እኛ በውስጣችን ያለውን እሳት ካላጠፋ ነው ነገ ለዓለም ያበራል። አረግኔ ሰው መሆኔ ምን የልስጣት ልሸልማት አረግኔ ሰው መሆኔ ምን የልስጣት ልሸልማት ዲለንን የትምህርት ቤት እኩዮቹ ያሸማቅቁት ወይም ቡሊ ያደርጉት እንደነበረ ታውቁ ነበር? ከመሸማቀቅ እስከ ዓለም አቀፍ ዝና ዛሬ በሚሊዮኖች የሚቆጠሩ ሰዎች በልበ ሙሉነት የሚያዳምጡት ዲለን ፔጅ ህይወት ሁልጊዜም እንዲሁ አልጋ ባልጋ አልነበረችለት። በትምህርት ቤት ቆይታው ከሌሎች ተማሪዎች በተለየ መንገድ ነገሮችን ይመለከት ስለነበረ የቡሊና የትንኮሳ ሰለባ ሆኖ ነበር። ያለ ርህራሄ የሚሰነዘሩበት ስድቦችና ማግለሎች በውስጡ ትልቅ ጠባሳ ጥለው አልፈዋል። ነገር ግን ዲለን ያንን የስነ ልቦና ጫና ተሸክሞ ለመውደቅ አልፈቀደም። ይልቁንም ያንን በውስጡ የነበረውን ህመም፣ ብስጭትና ብቸኝነት ወደ ትልቅ የለውጥ ጉልበት ቀየረው። ያ ሁሉ የማሸማቀቅ ጎርፍ ምን አይነት ጥንካሬ ፈጠረለት መሰላችሁ? ያ በትምህርት ቤት ይደርስበት የነበረው ማግለል በራሱ ዓለም ላይ እንዲያተኩር አደረገው። ከሰዎች ጋር ከመላተም ይልቅ ጊዜውን ሙሉ በሙሉ በዲጂታሉ ዓለም በይዘት ፈጠራና በቴክኖሎጂ ላይ መዋል ጀመረ። የሰዎችን ስነ ልቦና ለማጥናት፣ የሰዎችን ቀልብ ምን ሊስብ እንደሚችል ለመረዳትና እንዴት እንደሚሰራ ለመመርመር ለራሱ ትልቅ እድል ሰጠው። ከዛ ኮቪድ-19 መጣ። ኮቪድ-19 ወረርሽኝ ሲከሰት ዓለም በጭንቀት ውስጥ ነበረች። እሱ ግን ያንን የተከማቸ የዓመታት ዝግጅቱን ወደ ስራ የሚቀይርበትን ወሳኝ ክፍተት አገኘ። ባህላዊ የቴሌቪዥን ዜናዎች አሰልቺና ረዣዥም በመሆናቸው ወጣቱ ትውልድ መመልከቱን አቁሞ ነበር። ዲለን ይህንን ተረድቶ መረጃዎችን በአጭር ሳቢና ለመረዳት በቀለለ መንገድ በቲክቶክ ማቅረብ ጀመረ። ቪዲዮዎቹን ሲጀምር እጅግ ማራኪ የሆኑ አነጋገሮችን በመጠቀም የተመልካቹን ትኩረት ይገዛል። ታማኒነትና ገለልተኝነት ውስጥ ከየት መጣ ካላችሁ ደግሞ ይህ የመጣው በትምህርት ቤት እያለ የደረሰበት በደል ለሌሎች ሰዎች ስሜት ጥንቁቅ እንዲሆን ስላደረገው ነው። መረጃዎችን ያለምንም አድሎ በእውነተኛ መረጃዎች ላይ ብቻ ተመስርቶ ማቅረብ ጀመረ። ይህም በሚሊዮኖች ዘንድ ታማኒነትን አተረፈለት። ይህ ታታሪነቱ ከተራ የቲክቶክ ተጠቃሚነት አውጥቶ የዓለም አቀፍ ተጽዕኖ ፈጣሪዎች ተምሳሌት አደረገው። ዲለን ፔጅ በትምህርት ቤት የደረሰበት ቡሊ አላሸነፈውም። ይልቁንም ጠንካራ፣ አስተዋይና በራሱ የሚተማመን ሰው እንዲሆን አድርጎታል። ዛሬ እሱ በሚሊዮኖች ለሚቆጠሩ ወጣቶች የዜና ምንጫቸው ብቻ አይደለም፣ በህይወት ውስጥ የሚገጥሙ ፈተናዎችን ወደ ትልቅ ስኬት We are here in Ethiopia!